ሰላም እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የስድስተኛ ክፍል ምዕራፍ 2 የአማርኛ ትምህርት ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርሰው ላይክ በማድረግ ጀምሩ። ምዕራፍ 2 ታዋቂ አትሌቶች ይላል። በዋናነት ትኩረት የምናደርገው ስለ ሰዋሰው ይሆናል ማለት ነው። ለፈተና የሚጠቅሙ ብቻ ላይ ትኩረት እናደርጋለን። እሺ መጀመሪያ የምናየው ይሄንን ይሆናል። ተግባር 3ን መጀመሪያ እናያለን። ተግባር 3 ምንድነው የሚለው? ቀጥሎ ከብንባቡ ለወጡ ቃላት ተመሳሳይ ፍቺ ስጡ ይለናል። ለምሳሌ እዚህ ጋር ምሳሌዎች ተቀምጠዋል። ክለብ ለሚለው ቡድን፣ ስብስብ ተመሳሳዩ ማለት ነው። ክለብ ለሚለው ተመሳሳይ ቡድን ወይ ደግሞ ስብስብ ይሆናል። ማጥለቅ ለሚለው ተመሳሳይ ማስገባት፣ መልበስ ይሆናል። በዚህ መሰረት እነዚህን ከሀ እስከ ቀ ድረስ ያሉትን ተመሳሳይ ፍቺ እንሰራላችኋል ማለት ነው። እሺ እዚህ ጋር በዚህ መንገድ ተመሳሳዮቹን ለምሳሌ ደስታ ለሚለው ፍስሃ፣ ሐሴት፣ እልልታ፣ ቅጽፈት ይሄ ሁሉ ምንድነው ተመሳሳይነት አለው ማለት ነው። ብርታት ለሚለው ደግሞ ጽናት፣ ጥንካሬ፣ ቆራጥነት፣ ጀግንነት ይሆናል። የላቀ ለሚለው የተሻለ፣ ከፍ ያለ፣ ግሩም፣ ልዕል። አርአያ ለሚለው ምሳሌ፣ አብነት፣ ሞዴል፣ መሪ ይሆናል ማለት ነው። አርሶ አደር ለሚለው ገበሬ ወይ ደግሞ እርሻም መሆን ይችላል ማለት ነው። ዘወትር ለሚለው ሁልጊዜ፣ በየጊዜው፣ ዘወትር። እድለኛ ለሚለው ተመሳሳይ ታድሎ፣ የተባረከ፣ አጋጣሚ የገጠመው። ተቃውሞ ለሚለው ተመሳሳይ መቃወም፣ ተቃርኖ፣ እንቢተኝነት። ይሄ ተመሳሳይነት ይኖረዋል ማለት ነው። እርካታ ለሚለው ደግሞ ምሉዕነት ወይ ደግሞ መሟላት ወይ ደግሞ ጥጋብ፣ እንደዚህ አይነት ነገር ይሄ ተመሳሳይነት አለው ማለት ነው። ሌላኛው ጥያቄ ደግሞ እዚህ ጋር ተግባር 4 ላይ ለሚከተሉት ቃላት ሐረጋት በምንባቡ መሰረት አውዳዊ ፍቺ ስጡ ይላል። ለምሳሌ አብነት ለሚለው አውዳዊ ፍቺ ስንሰጠው ለሌሎች ሰዎች አርአያ መሆን። ተወዳዳሪ ለሚለው አሁንም አውዳዊ ፍቺ ስንሰጠው የተሻለ ሆኖ ለመገኘት የሚደረግ ፉክክር። ይሄ ከአውዱ አንፃር የምንሰጠው ትርጉም ነው። በዚህ መሰረት እነዚህን ልምድ፣ ስመጥር፣ ክብረ ወሰን፣ ተደናቂነት፣ ኮከብ፣ ድርብ ድል፣ ሜዳሊያ፣ መድረክ የሚሉትንም መልሳቸውን እናስቀምጣለን ማለት ነው። እሺ ለነዚህ መልስ እናስቀምጥ። ልምድ ለሚለው በተግባር የተገኘ ዕውቀት ወይም ክህሎት የሚል ይኖረዋል ማለት ነው። ስመጥር ማለት በሰፊው የሚታወቅ ዝነኛ፣ ታዋቂ ማለት ነው። ክብረ ወሰን ሲባል ያልተመዘገበ ነገር ለመጀመሪያ ጊዜ መፈጸም ወይ ደግሞ ቀድሞ የተመዘገበን ውጤት ማለፍ። ያ ማለት ቀድሞ የተመዘገበውን ውጤት ከዛ በላይ ውጤት ማስመዝገብ ማለት ነው። ተደናቂነት ለሚለው አውዳዊ ፍቺ የመደነቅ ስሜት ወይም ሁኔታ ነው። ኮከብ በዘርፉ የተዋጣለት ጎበዝ፣ ታዋቂ ሰው ማለት ነው። ድርብ ድል ደግሞ በአንድ ጊዜ 2 ድሎችን ማስመዝገብ። ሜዳሊያ ማለት ደግሞ ውድድር ላይ ለተሻለ ውጤት የሚሰጥ ሽልማት ነው። መድረክ የሚለው ደግሞ ውድድር የሚካሄድበት ቦታ ወይም ለንግግር ለመሰል ስራዎች የሚያገለግል ቦታ መድረክ እንለዋለን። እሺ ወደ ሌላኛው ጥያቄያችን ስንሄድ ደግሞ አዛምድ እናገኛለን። እዚህ ጋር በሐረዲፍ የቀረቡትን ቃላት በለረድፍ ከተዘረዘሩት በፍቺ የሚስማሙትን በመምረጥ አዛምዱ ይለናል። አሁን እዚህ ጋር በፍቺ የሚስማማውን ከዚህ ውስጥ እንመርጣለን ማለት ነው። እሺ ከ1 እስከ 10 በአጠቃላይ 10 ጥያቄዎች ናቸው ከሀ እስከ በ ድረስ። እሺ የመጀመሪያውን ስንመልስ ሙዳ ለሚለው ይሄ ሙዳ ማለት ስጋ ቆራጭ። መልሳችን መ ይሆናል ማለት ነው። ሙዳ ለሚለው መ ይሆናል፣ ስጋ ቆራጭ ይሄኛው ይሆናል ማለት ነው። እሺ ሌላኛው ሁለተኛው ረብ ደግሞ ጥቅም ረ ይሆናል ማለት ነው። ረብ ለሚለው ጥቅም ይሆናል ማለት ነው። ቀጥሎ ዛለ ለሚለው በ ይሆናል። ወይም ደግሞ ምንድነው ደከመ ይሆናል ማለት ነው። ቆፈን ማለት ሐመር ውሃ ነው፣ ብርድ ማለት ነው።
በነቂስ ለሚለው አምስተኛ ቀ በሙሉ ማለት ነው። ወሮታ ለሚለው ሀ ውለታ ማለት ነው። ደራ ደግሞ ሸ ደመቀ ይሆናል ማለት ነው። ሰፈረ ለሚለው ሰ ከተመ ይሆናል። ቧልት ለሚለው ሰ ፌዝ ይሆናል። ሂስ ለሚለው ለግምገማ ይሆናል። ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ ወደ ቀጣዩ ደግሞ ስንሄድ ቅጥያ እናገኛለን። ቅጥያ እነዚህን ቅጥያዎች እዚህ ጋር የተሰጠ ምሳሌ አለ። በሱ ምሳሌ መሰረት ቅጥያዎቹን የምንሰራ ይሆናል ማለት ነው። እሺ የመጀመሪያው ምሳሌ ላይ ልጅነት የሚለውን ቅጥያውን ስናወጣ ልጅ ከዛ ቀጥሎ ነት፣ አይናማ አይን ከዛ አማ ይሆናል ማለት ነው። እዚህ ጋር አይናማ የሚለው ላይ አይን ወደ ምን ተቀይራለች? ወደዚህ ወደ ና ተቀይሯል። አይን ወደ ና ስንተኛ ፊደል ነው? አራተኛ ፊደል ነው። አራተኛ ፊደል ከሆነ አኡኢ አኤ አኡኢ አራተኛው አማ ይሆናል ማለት ነው። እዚህ ጋር ወደ መጀመሪያ ፊደል ከተቀየረ እንጠቀማለን። ወደ ሁለተኛ ፊደል ከተቀየረ ኡ፣ ወደ ሶስተኛ ከሆነ ኢ፣ አራተኛ ፊደል ከሆነ አ፣ አምስተኛ ፊደል ከሆነ 1 2 3 4፣ አምስተኛ ፊደል ከሆነ ኤ፣ ከዛ ስድስተኛ ፊደል ከሆነ እ፣ ከዛ የመጨረሻ ፊደል ከሆነ ኦ። በዚህ መንገድ ነው። ና የሚለው አራተኛ ፊደል ስለሆነ አማ ይሆናል ማለት ነው። እሺ ከተወዳዳሪዎቹ የሚለው ደግሞ ከዛ ተወዳዳሪ ከዛ ቀጥለን ወች ከዛ ወች ብለን ከዛ ምን ይሆናል? ኡ። እዚህ ጋር ተወዳዳሪ የሚለው ዋና ቃሉ ነው። ከቅጥያ ነች። ከዛ በኋላ ወች ካልን በኋላ ቹ ደግሞ ቺ ወደ ቹ ስለተቀየረች ምን እናደርጋለን? ኡ እናደርጋለን። ቺ ወደ ቹ ስለተቀየረች ማለት ነው። እዚህ ጋር ደግሞ ዋና ቃሉ ምንድነው? መረጠ አትሉም እዚህ ጋር። ለምንድነው መረጠ? ጾታ ልጁ መረጠ ልጁ። ስለዚህ ወደ ጾታ ይሄዳል ማለት ነው። ወደ ጾታ እንዳይሄድብን ወይ ደግሞ መረጠ የሚለው የሆነን ሰው ነው የሚያመለክተው። ዋና ቃል አይሆንም ማለት ነው። ዋና ቃል እንዲሆን ምን እናደርጋለን? ጾታን እንዳያመለክት መረጣችሁ የሚለው መረጥ እናደርግና ዋና ቃሉን ከዛ ቅጥያው ምን እናደርጋለን? ጣ ደግሞ አራተኛ ፊደል ነው። ስለዚህ ምን እናደርጋለን? አ ወደ አይ ይቀየራል ማለት። ከዛ አችሁ አች ብቻ እንልም እዚህ ጋር። ምክንያቱም አች የሚለው ብቻውን ከሆነ ከሌላ ጋር ቢቀላቀልም ትርጉም አይሰጥም። ስለዚህ አች የሚለውን ሁ መጨመር አለብን። አችሁ። ምክንያቱም አች የሚለው ብቻ ከሆነ ከሌላ ቃል ጋር ሲጣመር ትርጉም ሊሰጥ አይችልም ማለት ነው። አችሁ የሚለው ግን ከሌላ ቃል ጋር ከተጣመረ ትርጉም ይሰጣል። እሺ ሐመሩሃ ላይ ደግሞ ጓደኞቻቸውን ይላል። ጓደኛ ዋና ቃሉ ምንድነው? ጓደኛ ነው ማለት ነው ዋና ቃሉ። ጓደኛ ይሆናል። ዘን ጓደኛ ካልን በኋላ ከዛ ቀጥሎ ጓደኛ ዙክ እዚህ ጋር እኞ ሆኗል። እኞ ስለሆነ ምን እናደርጋለን? ስንተኛ ፊደል ነው እኞ? የመጨረሻ ፊደል ነው። ስለዚህ ኦች ነው የምንለው። ከዛ ኦች። ከዛ ይሄ ደግሞ ቺ ወደ ቻ ተቀይሯል። ስለዚህ አቸው ትላላችሁ ማለት ነው። ከዛ ቀጥሎ ምን አለች? አቸው ከዛ በዚህ መንገድ ጓደኛዎች ከዛ አቸው ከዛ እናደርጋለን ማለት ነው። እሺ ከዛ ውጤታማነታችን ዋና ቃሉ ውጤት ወደ ታ ስለተቀየረች አማ እንላለን። አማ። ከዛስ ነታችን ነት። ከዛ በኋላ ወደ ታ ስለተቀየረች አችን። እዚህ ጋር አች ብላችሁ ምን ለብቻ ማድረግ የለባችሁም። ለምን? አች የሚለው ከሌላ ቃል ጋር ቢጣመር ትርጉም አይሰጥም። አችን የሚለው ከሆነ ነው ትርጉም የሚሰጠው። ከሌላ
ዋና ቃል ጋር ሲጣመር ማለት ነው። እሺ ስኬታማነት ዋና ቃሉ ምንድነው? ስኬት ነው። ዋና ቃሉ ስኬት ነው። ከዛ ት ወደ ታ ስለተቀየረች አማ ይሆናል። ከዛ ነት ሀገራችን የሚለው ሀገር ከዛ በኋላ አችን እዚጋ ምዕላዱን ይሄን ጥገኛ ምዕላድ የማንነጣጠልበት ምክንያት ኦሬዲ ደጋግሜ እንደነገርኳችሁ ለምሳሌ ይሄንን አች ብዬ እንደዚህ ባደርግ ይሄ ልክ አይደለም ማለት ነው። ምክንያቱም አች የሚለው ከሌላ ጋር ሲደባለቅ ትርጉም አይሰጥም። ሀገር ካልን በኋላ አችን እንላለን ማለት ነው። እዚህ ጋር ደግሞ ወታደሮቻችን ወታደር እንላለን። ከዛ ኦች እንላለን ምክንያቱም ሮ ስለሆነ እዚህ ጋር ሮ ስላለች ነው። ር ወደ ሮ ተቀይሯል። ሮ ደግሞ የመጨረሻ ፊደል ነው። ኦች ከዛ ቀጥለን አችን ቻ አራተኛ ፊደል ስለሆነ አችን እንላለን ማለት ነው። ይሄ ደግሞ ዋና ቃሉ ቤት ነው። ዘንድ ታ ሆኗል። ታ ደግሞ ስንተኛ ፊደል ነው? አራተኛ ፊደል ነው። ስለዚህ ቤታቸውን የሚለው አቸው ካላችሁ በኋላ ከዛ መጨረሻ ላይ ደግሞ ን እናስገባለን። አቸው ብለን ከዛ መጨረሻ ላይ ን ማስገባት ነው ማለት ነው። ቅጥያው ይሄን ይመስላል። ቀጥሎ ያለው ደግሞ ከ1 እስከ 6 ላይ ከ1 እስከ 6 ለተዘረዘሩት ቃላት ተመሳሳይ ፍቺ ትርጉም የያዘውን ፊደል እየመረጣችሁ መልሱ ይለናል። እሺ ይሄንን ስንሰራ ደግሞ የመጀመሪያው ደባ ማለት ምንድነው? ደባ ማለት ተንኮል ማለት ነው። ተንኮል መልሳችን ምን ይሆናል? አያሌ ማለት ሐመርዋ ብዙ ማለት ነው። ጎመጀ ማለት ቋመጠና ጓጓ። ስለዚህ መልሳችን ምን ይሆናል? መ ይሆናል ማለት ነው። ማነጽ የሚለው ደግሞ ማቃናት፣ መግራት፣ ማስተካከል፣ መሁሉም ነው ማለት ነው። ተግዳሮት ማለት ችግር ነው። ተግዳሮት ሲባል ችግር ማለት ነው። አለመ ማለት አነጣጠረ ነው። ይሄን በዚህ መንገድ እንሰራለን። እሺ እዚህ ጋር ደግሞ ቅጥያዎቹ ዋና ቃሉ ለየብቻ ነው ያለው። አንድ ላይ እንጽፋለን እዚህ ጋር። እሺ የመጀመሪያው ዘመናዊነት። ይሄ አንድ ላይ ስንጽፈው ዘመናዊነት። እዚህ ጋር ክብርት፣ እዚህ ጋር ወጣቱ፣ እዚህ ጋር ሴትየዋ፣ እዚህ ጋር ሸጡት። እዚህ ጋር ጡ ሲጨመርበት ወደ ሁለተኛ ፊደል ይቀየራል። እዚህም ጋር ወጣቱ ለምን ኡ ስንጨምር ወደ ሁለተኛ ፊደል ነው የሚቀየረው። እሺ ቀጣዩ ደግሞ ስንሄድ በጥልቀት። እዚህ ጋር በጥልቀት ይሄኛውስ ባደገችበት ነው። እዚህ ጋር ባደገችበት እዚህ ጋር በአ ሲጨመርበት ወደ ባ ይቀየራል። ከዛ ሌላው ባደገችበት ብለን በዚህ መንገድ እንጽፋለን ማለት ነው። ሌላኛው አንቀጽ ነው። አንቀጽ ሲባል አንድ ሐሳብ ብቻ የያዘ ማለት ነው። አንቀጽ ማለት የሐሳብ ቁርኝነት ያላቸውን አረፍተ ነገሮች። የሐሳብ ቁርኝነት ሲባል ተመሳሳይ ሐሳብ ያላቸውን አረፍተ ነገሮች እርስ በርስ በመገጣጠም ማለት ነው። አንድ ነጠላ ሐሳብ ብቻ ነው መግለጽ ያለበት አንቀጽ እና አንቀጽ የድርሰት አነስተኛው ክፍል ነው። አንቀጾች አንድ ላይ ሆነው ድርሰትን ይፈጥራሉ። ስለዚህ በአንድ አንቀጽ ውስጥ ሊነሳ የሚችለው አንድ ሐሳብ ብቻ ነው ማለት ነው። ምናልባት ሌላ የተለየ ሐሳብ የሚኖረን ከሆነ ሌላ አዲስ አንቀጽ ነው የምንሰራው ማለት ነው። አንቀጽ ሁለት መሰረታዊ ነገሮች አሉት፣ ኃይለ ቃልና መዘርዝር ማለት ነው። ኃይለ ቃል የምንለው ወይም ደግሞ ኃይለ ቃል ሌላ ስሙ ዋና አረፍተ ነገር ማለት ነው። አንቀጹ የሚያስተላልፈውን ሙሉ ሐሳብ ይይዛል። ዋናውን ሐሳቡን የአንቀጹን ሙሉ ሐሳብ ይይዛል ማለት ነው። በአንቀጽ ውስጥ ኃይለ ቃሉ የተለያየ ቦታ ሊገኝ ይችላል። መጀመሪያ ላይ ሊገኝ ይችላል፣ መካከል ላይ ሊገኝ ይችላል፣ መጨረሻ ላይ ሊገኝ ይችላል፣ ወይ ደግሞ ሁለት ቦታ ላይ መጀመሪያና መጨረሻ ላይ ሊገኝ ይችላል ማለት ነው። አንድ አንቀጽ ሆኖ ግን
መጀመሪያ ላይና መጨረሻ ላይ ሁለት ቦታ ላይ ሊገኝ ይችላል ማለት ነው። ስለዚህ አንድ አንቀጽ ሁሌም ቢሆን የሚኖረው ኃይለ ቃል ወይ ደግሞ ዋና ሐሳቡ አንድ ብቻ ነው። ኃይለ ቃሉ አንድ ብቻ ነው ማለት ነው። ሌላኛው መዘርዝር አረፍተ ነገር የምንለው ግን ዋናውን ሐሳብ የሚያብራራ የሚተነትን ነው መዘርዝር የምንለው ማለት ነው። ምሳሌ ሊያቀርብ ይችላል። መረጃዎችን እያቀረበ በዝርዝር ያብራራል ማለት ነው መዘርዝር አረፍተ ነገር የምንለው። እሺ አሁን ከዚህ በኋላ ደግሞ ከዚህ በታች ከተዘረዘሩት ርዕሰ ጉዳዮች መካከል አንዱን በመምረጥ በመረጣችሁት ርዕስ ጉዳይ ቢ ጋር በማዘጋጀት ከግማሽ ገጽ ያልበለጠ ጽሑፍ ጻፉ ይለናል። እዚህ ጋር ከግማሽ ገጽ ያልበለጠ ጽሑፍ እንጽፋለን። ከነዚህ ውስጥ የሰላም አስፈላጊነት፣ ጠንካራ የሥራ ባህል፣ መልካም ስነ ምግባር፣ ውጤታማነት። ከዚህ ውስጥ እኔ የሰላም አስፈላጊነት የሚለውን ቢ ጋር ካዘጋጀን በኋላ አንቀጽ እንጽፋለን ማለት ነው። እሺ ከዚህ እንጀምራለን። መጀመሪያ ቢ ጋር ነው የምንጽፈው። ቢ ጋር እንጽፋለን። ቢ ጋር ስንጽፍ ከየቱ ጋር ነው የምንጀምረው? ሰላም ለግለሰብ ከዚህ ይጀምራል። ይሄ ቢ ጋሩ ነው። ሰላም ለግለሰብ የአእምሮና አካላዊ ጤና፣ የነጻነት ስሜት፣ ለእድገት የሚያስፈልግ ሰላም፣ ለማህበረሰብ ትብብር፣ መቻቻል፣ የጋራ ልማት፣ የጋራ እሴት መጎልበት፣ ሰላም ለሀገር ኢኮኖሚያዊ እድገት፣ የቱሪዝም ልማት፣ የውጭ ኢንቨስትመንት፣ ዲሞክራሲያዊ ስርዓት ግንባታ፣ ለትውልድ አስተማማኝ መሰረት። እስከዚህ ድረስ ይሄ ቢ ጋር ነው። ከዛ በኋላ ጽሁፉ ከግማሽ ገጽ ያልበለጠ ጽሁፍ ስንጽፍ ደግሞ የሰላም አስፈላጊነት ይሄ ሙሉ አንቀጽ ነው ማለት ነው። እዚህ ጋር የምታዩት አንድ አንቀጽ ነው። ቢ ጋር መጀመሪያ አዘጋጀን። ቢ ጋር ካዘጋጀን በኋላ በቢጋሩ መሰረት አንቀጽ አንድ ሐሳብ የያዘ አንቀጽ በዚህ መንገድ እንጽፋለን ማለት ነው። ሰላም የሰው ልጆች ሁሉ መሰረታዊ ፍላጎትና የእድገት ሁሉ ምንጭ ነው። እናንተ ይሄንን ማንበብ ትችላላችሁ። ይሄ አንቀጽ ነው ማለት ነው። እሺ ወደ ጥያቄያችን ስንመልስ ደግሞ እዚህ ጋር አንቀጽ አለች። እዚህ ጋር የተሰጠንን አንቀጽ ዋና ቃሉን ወይ ደግሞ ኃይለ ቃሉ ምን እንደሆነ ይጠይቀናል። ትምህርት የችግሮች ሁሉ መፍቻ ቁልፍ ነው። ሰዎች የማያውቁትን የዚህን ዓለም ሚስጥር መረዳትና መጠቀም የሚችሉበት በትምህርት ኃይል ነው። የራስን ኑሮ ማሻሻል፣ ህብረተሰቡን መምራት የሚቻለው በትምህርት ነው። ትምህርት የሰዎችን የአስተሳሰብ አድማስ የሚያሻሽልና የኑሮ ዘይቤውን ቀለል አድርጎ ለመኖር የሚያስችል መሳሪያ ነው። ትምህርት አዳዲስ አሰራርን፣ ለውጥን ለማስፈን፣ ሰላምን፣ ፍትህን ለማምጣትና የተሻለች ዓለምን ለመፍጠር አይነተኛ ሚና ይጫወታል። የዚህን ኃይለ ቃል እናወጣለን። የዚህ ኃይለ ቃል ምንድነው? ትምህርት የችግሮች ሁሉ መፍቻ ቁልፍ ሲሆን የሰዎችን የአስተሳሰብ አድማስ በማሻሻል ኑሮን በማቃለል አዳዲስ አሰራር ለውጥን በማስፈን ሰላምና ፍትህን በማምጣት የተሻለች ዓለምን ለመፍጠር አይነተኛ ሚና ይጫወታል። ይሄ ኃይለ ቃሉ ይሆናል ማለት ነው። እሺ ሌላኛው የወል ስም ነው። የወል ስም የምንለው የጋራ መጠሪያ ስም ማለት ነው። ሌላ ደግሞ የተጸው ስም የምንለው አለ። የተጸው ስም የምንለው ምንድነው? የግል መጠሪያ ስም። ለምሳሌ የሰው ስም የተጸው ስም ነው። ተጸው ለምሳሌ የሰው ስም ስንል አበበ። ይሄ የተጸው ስም ነው ማለት ነው። የተጸው ስም። ስለዚህ የሰው ስም ለምሳሌ አበበ ብንል ይሄ የተጸው ስም ነው። ሌላ የሀገር ስም ለምሳሌ ኬንያ ብል የሀገር ስም ከሆነ የተጸው ስም ነው። የተራራ ስም ለምሳሌ ራስ ዳሽን ብንል ይሄም የተጸው ስም ነው። ሌላ የተራራ ስም የከተማ ስም ለምሳሌ አዲስ አበባ። እነዚህ ከሆኑ የተጸው ስም ነው። ሌላ ከነዚህ ውጪ የጋራ መጠሪያ ከሆነ የወል ስም እንለዋለን። ለምሳሌ እዚህ ጋር ምሳሌ ተሰጥቶናል። አትክልቶችን አዘውትሮ መመገብ ለጤና ጠቃሚ ነው። እዚህ ጋር አሁን የወል ስም የሆነው አትክልት የሚል ነው። ይሄ ለሁሉም አትክልቶች የጋራ መጠሪያ ስም ነው ማለት ነው።
በኢትዮጵያ በርካታ ወራጅ ወንዞች አሉ። ይሄ አሁን ወንዝ ብዙ ወንዞች ስላሉ የሁሉም መጠሪያ ስም ወንዝ የሚለው ይሆናል ማለት ነው። ነገር ግን የወንዙን ስም ስፔሲፊክ አድርጎ ከጠራ ለምሳሌ የወንዝ ስም ከሆነ ግን ምን ይሆናል? እሱ አባይ ብሎ ቢጠራ አሁን ወይ ናይል ብሎ ቢጠራ የተጸኦ ስም ነው የሚሆነው ማለት ነው። እሺ በዚህ መሰረት የተጸኦ የሆነውን ስም እናወጣለን ማለት ነው። ለምሳሌ የመጀመሪያው ላይ መሐመድ ከክፍሉ ተማሪዎች በቁመት ትልቁ ነው። እዚህ ጋር አሁን ተማሪዎች የሚለው የወል ስም ነው ማለት ነው። እድር የሚመሰረተው በአንድ አካባቢ በሚኖሩ ሰዎች ነው። ሰዎች የሚለው የወል ስም ይሆናል። በመኪና መንገድ ላይ የሚጓዙ እንስሳቶች በሰዎች ላይ ጉዳት እንዳያደርሱ መጠንቀቅ ይገባል። አሁን እዚህ ጋር እንስሳት የሚለው ሰው የሚለው ይሄ የጋራ መጠሪያ ስም ስለሆነ መኪና የሚለውም የጋራ መጠሪያ ስም ነው። ይሄ የወል ስም እንለዋለን። ትዕግስት የተለያዩ ቅርሶችን መጎብኘት ትወዳለች። እዚህ ጋር ቅርሶች የሚለው ይሄ የወል ስም ነው። በረሃማነት ለመከላከል እጽዋትን መንከባከብ ተገቢ ነው። እዚህ ጋር እጽዋት የሚለው የጋራ መጠሪያ ስም ነው። እዚህ ጋር ተማሪዎቹ ለፈተና ዝግጁ ሆነዋል። ተማሪዎቹ የሚለው የወል ስም ነው ማለት ነው፣ የጋራ መጠሪያ ስም ስለሆነ ማለት ነው። እሺ 5 የወል ስሞችን በመጥቀስ በተሰጠው ምሳሌ መሰረት በእያንዳንዳቸው አረፍተ ነገር ስሩ ይለናል። ለምሳሌ እዚህ ጋር ቤት በሚለው ይሄ የወል ስም ነው። አረፍተ ነገር ስንሰራ ከሰው ልጅ መሰረታዊ ፍላጎቶች ውስጥ ቤት አንዱ ነው። ሰራዊት ኢትዮጵያ በመልካም ስነ ምግባር የታነጸ ሰራዊት ገንብታለች። በዚህ መሰረት 5 እንሰራለን ማለት ነው። 5 የወል ስሞችን እንሰራለን ማለት ነው። እሺ 5 የወል ስሞችን እዚህ ጋር የወል ስሞች መጽሐፍ፣ ዛፍ፣ ወንበር፣ ወንዝ፣ ከተማ። አሁን በእነዚህ አረፍተ ነገር መስራት ነው ማለት ነው። 5 የወል ስም ከመረጥን በኋላ መጽሐፍ የእውቀት ምንጭ ሲሆን ያስተሳሰብ አድማስን ያሰፋል። ዛፍ በሚለው ደግሞ ዛፍ ለምድር ውበት ከመሆኑም በላይ ለኦክሲጅን ምርት ወሳኝ ነው። ወንበር በክፍል ውስጥ ያሉ ወንበሮች ለተማሪዎች ምቹ መሆን አለባቸው። ወንዝ የኢትዮጵያ ወንዞች ለልማት ትልቅ አቅም አላቸው። ከተማዎች በርካታ ሰዎችን በአንድ ላይ የሚያስተናግዱ ስፍራዎች ናቸው። በዚህ መንገድ ይሄንን እንሰራለን ማለት ነው። እሺ ሌላኛው እዚህ ጋርኛው ተግባር ላይ የወል ስም የሆነውን ለይታችሁ ለመምህራችሁ አሳዩ ይለናል። እዚህ ጋር የወል ስም የሆነውን እንለያለን። አሳ የወል ስም ይሄ የወል ስም ነው። ይሄኛው ራይት የወል ስም ነው። ልጅ ይሄም የወል ስም ነው። ሰው የወል ስም ነው። ሐዋሳ ይሄ ግን የተጸኦ ስም ነው። የአገር ስም እዚህ ጋር ማወቅ አለባችሁ። የሰው ስም ለምሳሌ አበበ፣ የአገር ስም ለምሳሌ ኬንያ ኢትዮጵያ፣ የተራራ ስም ለምሳሌ ራስ ዳሽን፣ የከተማ ስም ለምሳሌ አዲስ አበባ። እንደነዚህ ከሆነ የተጸኦ ስም ነው የምንላቸው። ሐዋሳ የሚለው የተጸኦ ስም ነው፣ የወል ስም አይደለም። ናሆም ይሄም የተጸኦ ስም ነው። የሰው ስም ከሆነ የግል መጠሪያ ስም ከሆነም ተጸኦ ነው። ቅርስ ይሄ ይሆናል፣ ወንበር ይሆናል። አሊማ ይሄም የሰው ስም ነው፣ ተጸኦ ነው ማለት ነው። ይሄ የተጸኦ ስም ነው፣ ይሄም የተጸኦ ስም ነው፣ ይሄም የተጸኦ ስም ነው። ሌሎቹ ግን ምንድናቸው? የወል ስም ናቸው ማለት ነው። እሺ በመጨረሻ እዚህ ጋር የክለሳ ጥያቄዎች ላይ የዋና ቃልና ቅጥያ ልዩነት አንድነት በቃል አብራሩ ይለናል። ዋና ቃል የምንለው ራሱን ችሎ መቆም የሚችል ነው፣ ትርጉም የሚሰጥ ነው። ቅጥያ ግን ራሱን ችሎ መቆም አይችልም፣ ትርጉም መስጠት አይችልም። ምንድነው? መቼ ነው ትርጉም የሚሰጠው? ከዋና ቃል ጋር ከተጣመረ ብቻ ነው። እሺ ለሚከተሉት ቃላት መዝገባዊ ቃላዊ ፍቺ ስጡ ይለናል። ከሀ እስከ ነ ላሉት መዝገባዊ ፍቺ እንሰጣለን። ኪነጥበብ፣ ሚስጥር፣ ፈርጥ፣ አንጋፋ ለሚሉት መዝገባዊ የቃላት ፍቺ እንሰጣለን ማለት ነው። እሺ ለምሳሌ ኪነጥበብ ለሚለው ኪነጥበብ ማለት የሰዎች ስሜት፣ ሐሳብና ውበት የማቅረብ ችሎታ ወይም ጥበብ፣ ሙዚቃ፣ ስዕል፣ ቅርጻ ቅርጽ። ይህ የኪነ ጥበብ መዝገባዊ ፍቺው ነው። ሚስጥር ማለት ከተወሰኑ ሰዎች ውጪ በሌሎች ዘንድ የማይታወቅ የተደበቀ ወይም የተሰወረ ነገር ነው። ፈርጥ ለሚለው ደግሞ እጅግ ውድ ማለት ነው። እጅግ ውድ፣ ብርቅዬ፣ ውብ የሆነ። አንጋፋ ለሚለው በእድሜ ወይም በዘርፉ ብዙ የቆየ የተከበረና ልምድ ያለው በሙያው ከፍተኛ ደረጃ ላይ የደረሰ
ሶ ይሄ አንጋፋ ለሚለው ፍቺው ይሆናል ማለት ነው። እሺ በመጨረሻም እነዚህን ዋና ቃልና ቅጥያ እናወጣለን። እሺ ቂመኛ ለሚለው ዋና ቃሉ ቂም ነው። እዚህ ጋር ወደ አንደኛ ፊደል ስለተቀየረች ቅጥያው አኛ ይሆናል ማለት ነው። ኢትዮጵያዊነታችን ዋና ቃሉ ምንድነው? ኢትዮጵያ ነው። ከዛ ቅጥያው ምን ይሆናል? ኢትዮጵያ ካላችሁ በኋላ ዊነት ከዛ ይሄ ቅጥያ ነው። አችን ይሄም ቅጥያው ነው። ከዛ መጨረሻ ማለት ነው። ሶ ኢትዮጵያ የሚለው ይሄ ምንድነው? ቅጥያ ነው። ከዛ ይሄን ዊነታችንን ብላችሁ ቅጥያ ብላችሁ አንድ ጊዜ እንደዚህ ብለን ቅጥያው ማን ነው ብትባሉና ዊነታችንን ብትሉ እንደዚህ ኤክስ ነው። ምክንያቱም ይሄ ይተነተናል። ሲተነተኑ ምንድነው? ከሌላ ዋና ቃል ጋር ሲጣመር ትርጉም መስጠት አለበት ማለት ነው። ስለዚህ እዚህ ጋር ዊነት ለምሳሌ ት ወደ ታ ተቀይራለች። ሶ እዚህ ጋር ምን እናደርጋለን? አ እንላለን ማለት ነው። አችን ከዛ አችን ካልን በኋላ እቺን ደግሞ ለብቻዋ እንወስዳታለን ማለት ነው። ሌላኛው መንገደኛ ለሚለው መንገድ ከዛ አሁን ዲ ወደ መጀመሪያው ፊደል ስለሆነ የተቀየረችው አኛ። ተራራማ የሚለው ዋና ቃሉ ተራራ ነው። የተቀጠለው ቅጥያ ማ ይሆናል ማለት ነው። እዚህ ጋር የተቀየረ ነገር የለም። እሺ ተማሪዎቻቸውን ለሚለው ደግሞ ዋና ቃሉ ተማሪ የሚል ነው። ከዛ ወ የሚለው ስንተኛ ፊደል ነው? የመጨረሻ ስለሆነ ኦች እንላለን። ዘን እዚህ ጋር ቻ ስንተኛ ፊደል ነው? ቺ ወደ ቻ ተቀይሯል። አራተኛ ፊደል ነው። አቸው ከዛ ንን ደግሞ ለብቻዋ ማለት ነው። አንደበታዊነታቸውን አንደበት ዋና ቃሉ አንደበት ከዛ ት ወደ ታ ስለተቀየረ አ እንላለን ማለት ነው። አዊነት አሁን ደግሞ ት ወደ ታ አሁንም አቸው ከዛ በኋላ ን አንደበት አዊነት አቸው ከዛ ን በዚህ መንገድ እንቀይረዋል ማለት ነው። ምዕራፍ 2ን በዚህ መንገድ ጨርሼላችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።